እነዚህ መስላል እንግዲህ እንጀራ አስተጋገር ዛሬ ላሳያችሁ ነው። ወደ በኋላም ቢሆንም አሳምርቶልኛል። ተመልከቱት። ይሄንን አይታችሁ ተጠቀሙበት ብዬ ነው። ይሄን ይመስላል እንጀራው። ይሄው ከጀርባው ራሱ በጣም ያምራል። ያረኩት ምንድነው ነው አሸሁት። በጣም ማሸት ይፈልጋል። ሊጡ በደንብ አሸሁት። ከታሸ በኋላ በወፍራም በደንብ በጣም ስኩት እያደረኩ እንደ ሀገር ቤት ያሸሁት። ካሸሁት በኋላ እንትን ያልኩት በወፍራም ተውኩት። ከዛ በኋላ በሶስተኛ ቀን ሰራሁኝና አዝዬ ጨመርኩበት። ከዛ ከላይ እንትን ያለውን አጥቤ ደፍቻለሁ በንጹህ። ከዛ በኋላ ባልጋችሁ ማሳደር አትሰጣችሁ ሊጡን ማለት ነው። ከላይ እንደ ሽገት ይሆነ እሱን ታጥቡና ትደፋላችሁ። ከዛ በኋላ እሱ ከደፋችሁ በኋላ እንደገና ንጹህ አድርጋችሁ ተፈትታላችሁ። እሱ ካደረ በኋላ አብሲት እንተላላችሁ ተፈትኩና ስትሰሩና በጣም ያምራል ለስላሳ እንዲሆን። ከዛ በኋላ አብሲት ካተፈተካችሁ በኋላ ይቀዘቅዛል። አብሲቱ ይቀዘቅዝና ከዛ በኋላ እሱን ተጨምሩና ቀልቀል አድርጋችሁ አቀጣጥላችሁ አንደኛው ቀጥሮ ነው የሚያድረው። ውሃ ጠዋት ላይ ምናምን ሊጋገር ሲል ውሃ እንደ ሀገር ቤቱ አይቀጥልም። በአንድ ይቀጥናል። ሁሉ ነገር የብትን ጨማምራችሁ ይቀጥናል። ከዛ በኋላ ከቀጠለ በኋላ ጠዋት ላይ ማጥረን ከላይ ያቀረረው እንኳን ለምን ያጥብየዋለሁ በባሊ ይሄንን አቀረርኩት። ጥልል አደረኩት። ከጠለለ በኋላ ከዛ በኋላ የሚበቃኝና አቀጠልኩኝ። ከዛ በኋላ ካጠለላችሁ በኋላ በሱ ውሃ ሲወፍርባችሁ ብቻ ትንሽ ውሃ ጣል ታረጉበታላችሁ። በቃ ከሚቀቡት ስትቀቡ እጃችሁን የሚያደርግ ከሆነ ውሃ ጣል እያደረጋችሁ ካጠለላችሁ በኋላ በቃ እንደዚህ ተቀቡታላችሁ። ከዛ በቃ አሪፍ ነው የሚሆነው። ለስላሳ ቆንጆ እንጀራ ነው የሚሆነው። በጣም ያምራል በእውነት ተጠቀሙበት። ትወዱታላችሁ። ሞክራችሁ እዩትና ታመሰግኑኛላችሁ። እኔ ተጠቀሙበት ስለምፈልግ ነው። ተጠቀሙበት። በጣም ያምራል። ለስላሳ እንጀራ ነው የሚሆነው ከምላችሁ በላይ ምንም አይነት ነገር እንግዲህ አልተጨመረም። የዚህ ሀገር ጤፍ ብቻ ነው። ሌላ ነገር ብዙ ነገር የሚጨምሩበታሉ። ምንም አልጨምሩም። ጤፍ ነው አሸሁት እንዳልኳችሁ። ከዛ በኋላ በወፍራም በጣም ግን ብሽት ይፈልጋል። በደንብ መታሸት አለበት። እሱን ነው ለታስባችሁ በደንብ መታሸት ካለበት በቃ ያምራል እንጀራው። ከዛ በወፍራሙ መተው ነው። በቃ በጣም ቀላል ነው በእውነት በጣም ትጠቀሙበታላችሁ። እዚህ ሀገር እንጀራ ስለሚያስቸግር እኔ ለዛ ነው የጠቀመኝን እናንተም እንድትጠቀሙበት ስለምፈልግ ነው። ስለተጠቀምኩበት ተጠቀሙበት። በእውነት እንደዚህ አይነት እንጀራ ላይ ኢትዮጵያ ነው ያልኩኝ በቃ ስመኝ ነበር። ግን ቤቴ እንደዚህ መስራት ስችል በጣም ነው ደስ ያለ። መጀመሪያ ዱቄት ከባሊ ከማብኪያ ባሊ ላይ ዱቄት አደረኩ። የሚበቃኝን ጨመርኩ። በኋላ በቀዝቃዛ ሙቅ ውሃ ምናምን አይገባም። በቀዝቃዛ በንጹህ ውሃ ብቻ ምን አደረኩት አሸሁት። በጣም ያሸሁት በደንብ አሸሁት። በጣም ማሸት ይፈልጋል። በቀጭኑ አይደለም ደግሞ በወፍራሙ እንደዚህ በደንብ እያደረኩ አሸሁት። በደንብ ካሸሁት በኋላ በወፍራሙ እጄን ራሱ አልተለቃለሁ ወጥኩኝና ውጭ እጄን ታጠብኩኝ። ከዛ በኋላ ወቅቱ ያናደር አይደል። ከዛ በኋላ 2 ቀን ከሆነ በኋላ ሽበት ነገር ይሰራል ከላዩ ላይ። እሱን አጠብኩት በንጹህ በቀዝቃዛ ውሃ ብቻ ሙቅ አይገባም። በቀዝቃዛ እሱን አጠብኩ፣ አስወገድኩ፣ ደፋሁት። ከዛ በኋላ ውሃ ጨመርኩ። ቀዝቃዛ ውሃ ያናጥኩ። ከደፋው በኋላ ደግሞ ውሃ ሙልት አደረኩና ከደኝ ተውኩት። ከዛ በኋላ ምን አደረኩ አብሲት ለማዘጋጀት በሶስተኛ ቀን አደር እንደዛም ብሎ ማለት ነው። ሶስተኛ ቀን ሲሆን እናደረኩ አብሲት አልተንተራኩ ያን ደፋው ውሃው ያን የቀረበ ውሃ ምን አደረኩት ደፋሁት። ሙልጭ አርጌ ደፋው። ከደፋው በኋላ አብሲት ትንሽ ገና አብሲት በጆግ መጥኛለሁ
በእንደዚህ አይነት ጆግ መጥኝ አብሲት ጣልኩኝ ማፈለው። ከዛ በኋላ እሱን ውሃው ሲፈላ ሊጡን ያን ውሃ ደፈው ብልጭ አድርገው ከደፈው በኋላ እንደገና ቀኝ በንጹህ የእሱን አብሲት ደግሞ ቀዝቅዞ ነው የሚጨመረው። ወዲያው ሳይሆን ከቀዘቀዘ በኋላ በጣም በቃ ቀዝቀዝ ካለ በኋላ ጨመርኩኝ። ቀዝቀዝ ብሎ ጠዋት ለምሳሌ ብትሰሩት አብሲቱን በቃ በደንብ ቀዝቅዞ ቀዝቀዝ ካለ በኋላ እሱን ጨመርኩና እንትን አልኩት ቀላቅዬ አቅጥኜ አንድ ይሁን አቀጣልኩት። በቃ እንደሚቀባ አድርጌ ማለት ነው እንጂ አድሮ አሁን እኛ ጠዋት ኢትዮጵያ አብሲት ጨምረን እናድርና በነጋታ ተነስተን አቅጠነን ነው የምንጋግር እንጂ አንዴ አይቀጠልም። እዚህ ሀገር ደግሞ ወዲያው አብሲት ከጣላችሁ በኋላ ታቀጥኑታላችሁ። በንጹህ በቀዝቃዛ ውሃ ብቻ ባንክ ምናምን አይገባም። የሚፎካን በቀዝቃዛ ውሃ ነው። አብሲት ከተጨመረ በኋላ በቀዝቃዛ ውሃ ነው የሚቀጥነው። ከዛ በኋላ የሚበቃኝን ያክል ያው ከሊጡ በላይ አላረግም። እንደዚህ በእጃችሁ ስታዩት እንደሚቀባ ልክ እንደዚህ እንደሚታዘሩት ሲሆን ምን ታደርጋላችሁ? ተተውታላችሁ። ከዛ ጠዋት ላይ ለመጋገር ሬዲ ሆኖ ያድራል። ጠዋት ስትነሱ በባል በእንደዚህ አይነት እንትን ነገር ትቀዱታላችሁ። ይሄው ያጠለልኩት ነው። ይሄው ያጠለልኩት ነው። ይሄን መድፋት ነው። ይሄን ያጠለልኩት ውሃ ከዚህ ካቀጠምኩት ሊጥ ላይ ነው ሲተጥለው ከቀጠነው ሬዲ ከሆነ ለመጋገር ሊጥ ላይ ነው የጠለለው። ይሄን የጠለለው ውሃ ምን ይሆናል? ሊጡ ምናልባት የምቀበው ሊጥ ቢወፍርብኝ ከዚህ እየቀደው ወደዛኛው እየጨመርኩ ለመጋገር ግን እኔ ስለበቃው ትክክል ነው ያጠለልኩት። ይሄን እደፋለሁ ያንተጣለው ማለት ነው። ተጠቀሙበታላችሁ። በጣም ያምራል። የእውነት እንጀራው ይኸው እንደምታዩት ነው። በጣም ያምራል። በጣም ቀላል ነው። ለአሰራሩ ራሱ ያው ማሸት ነው ትንሽ የሚያደርገው እንጂ ምንም ቀላል ነው። ተጠቀሙበት። በእውነት እንደዚህ የለሰለሰ ወጥ ራሱ ለማአየትና ደስ የሚል ጠፋችሁን በቃ ፈታችሁ የምትመገቡት ቆንጆ እንጀራ ነው። ተጠቀሙበት። በእውነት በጣም አሪፍ